ማሻአላ ዲኑ ማንም እየመጣ የሚያላግጥበት እያረጋችሁት ነው። በጣም ታሳፍራላችሁ። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመንዋላ። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም የጌታችን ያላህ መልካም ፍቃድ ሆኖ ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሁኑ። ዛሬ እስቲ አንዳንድ ቪዲዮዎችን እያየን እነዛ ቪዲዮዎች ላይ የተወሰነ ሐሳብን የምናንሸራሽር ይሆናል። መግቢያ ላይ ያየነውን ቪዲዮ እንመልከተው። ዳይ ወደሱ ቪዲዮ ማሻአላ። ለምን ማሻአላ እንዳለ ሁላችንም የምናውቀው ነገር ነው። እንግዲህ ልጁ ነን ሙስሊም ነው፣ ካፊር ነው፣ ግን ሙስሊም ናት እህታችን። ግን በአላህ ስም አላህ ጥራት ይገባው እያለች ነገር ግን በዛ ነገር ላይ እያሾፉ እየቀለዱ ነው። እያወቁ በዲን ላይ ማላገጥ፣ በአላህ አንቀጾች ማላገጥ፣ በነቢዩ አለይሂ ሰላቱ ወሰላም መልእክቶች ማላገጥ ኩፍር ነው። በነገራችን ላይ እኔ አይደለሁኝ ያልኩት ጌታችን አላሁ ሱብሓነሁ ወተዓላ ነው። ካመኑ በኋላ የሚያላግጡ ብሎ ከዛ በኋላ በቂያማ ቀን ይህ እኮ ለጫዋታና ጀስት ፈታ ለማለት ብቻ ነበረ የምንቀልደው እንጂ አምነንበት አይደለም ይላሉ። ሰራችሁት በነበረው ነገር አሳማሚ የሆነ ቅጣትን ቅመሷት ይባላሉ ይላል። ታዲያ ዛሬ ላይ በሚያሳዝን ሁኔታ በዲን መገለጫ የሆኑ ነገራቶች በጣም የሚያሳዝነው ደግሞ ለነን ሙስሊም የእስልምና ትክክለኛ ሃይማኖትነት ማሳየት እያለብን ጭራሽ በዲን አልኢስላም እያላገጥን ከዛ ደግሞ እሱን ደግሞ እንደፈለገ እንዲሆን እያደረግን፣ ይህ በጣም የሚያሳዝን ነገር ነው፣ መታረም አለበት። ቀጥል ደግሞ ረመዳን ላይ እንዲህ አይነት ነገር ማድረጋችሁ በጣም የሚያሳዝን ነው። ዛሬ ላይ እያየን ነው። ዛሬ ላይ በጣም በሚያሳዝን ሁኔታ እንግዲህ እነዚህ ሰዎች ተዋቸውና ኢስላሚ ኮንተንት እንሰራለን የሚሉ ኮንታ የገቡ ሰዎች ኢፍጣር እያሉ ወንድና ሴት አንድ ላይ ሆኖ ዛሬ እከሌ ሴት ነው መጋብዘው ከዛስ ሱሪዋ ታሳያለች። አረ አሰላሙ አለይኩም ስትል እኮ በጣም ነው ደስ የሚለኝ። እሺ ሱሪዋ እየዘለለች ታሳያለች። አደብ የሌላት ሀያ የሌላት የሴትን አደብ የሌላቸው ሰዎች በቃ ኢስላሚክ የሆነ ኮንተንት ላይ በጣም ተጽዕኖ እየፈጠሩ ናቸው ይባላሉ። እኛ አሁን የሆነ ፐርፌክት ሆነን አይደለም እንዲህ የምናወራ። እኔ ፐርሰናሊ አቡሳ ላይ በጣም ብዙ ወንጀሎች አሉብኝ። ግን እንዴት ነው በአደባባይ ሱሪ ለብሳ ሱሪዋን እያሳየች ምናምን ነገር ኢፍጣር ሰዓት የሌለ እንትን እያላችሁ ምናምን ነገር አላህ ይጠብቀን። ወደ ሌላ ቪዲዮ ስንሻገር ግን ሰሞኑ አነጋጋሪ የሆኑ ጉዳዮች ነበሩ አይደለ? በበጎ አድራጎት ወይም ደግሞ ሰዎችን እንረዳለን ብለው ራሳቸው እየተረዱ የነበሩ ሰዎች ነበሩ። እነዚህ ሰዎች ከዚህ በፊት እንዲህ ነበረ የነበሩት። እስቲ እንመልከታቸው። እንዲህ ተብሎ ነበረ። እንግዲህ አንድ ሴት ከአጀነቢ ጋር ያላትን ቀረቤታ አረ እኔ እኮ እንዲህ ነኝ፣ እኔ እኮ በራሴ ተማመናለሁ፣ እኔ እኮ እንዲህ ነኝ፣ እኔም እኮ እንዲህ ነኝ የምትል ከሆነ ሰይጣን ራሱ እንዲህ ያለ ነው ከአላህ ረህመት የተባረረውና ዛሬ ላይ እኔ በራሴ ተማመናለሁ፣ እንዴት ነው ያቺ ሴት የምትፈተነኝ ምናምን ነገር ይላሉ። ከዛ መጨረሻ ላይ ደግሞ እንዲሆንኩኝ በዚህ ገባሁኝ፣ በዚህ ገባሁ፣ በዚህ ወጣው ይላሉ። ከመማቀቅ አስቀድሞ መጠንቀቅ የሚባል ነገር አለና የሆኑ ጉዳዮች ሲከሰቱ አይደለም ነገራቶችን መጠንቀቅ ያለባችሁ፣ ወደዛ የሚያዳርሱ ነገራቶችን መተው አለባችሁ። አላህ ላተቅረቡ ዚና ሲል እኛን የፈጠረን አምላክ ስለኛ ጠንቅቆ ስለሚያውቅ ነው። ወደ ዚና የሚያቃርቡ ነገራቶችን በአጠቃላይ ዘጋብን። ሰላምታ ሊሆን ይችላል። አሁን እነዚህ እየተሻሹ ነው። ወናውዝ ቢላ ለጥፋት ራሱ የሚዳረጋችሁ እንዲህ አይነት ነገር ነው። እንዲህ አይነት ነገር በሩቁ ሽሹት።
እንዲህ አይነት ነገር በማድረግ ዱንያዊ የሆነ ጥቅም ዱንያዊ የሆነ ታዋቂነትን ልታገኙ ትችላላችሁ። ይሄ 100% እርግጠኛ ነኝ በደንብ ታገኛላችሁ። ጥቅም አላህ በጣላቸው ነገራቶች ምናምን ነገር ሆናችሁ የተለያዩ ጥቅሞች ልታገኙ ትችላላችሁ። ነገር ግን ምንድነው ዋነኛው ነገር ዱንያ ማሂራችሁ የሚያሳጣችሁ ነገር ስለሆነ ይቀርባችሁ ወንድምና እህቶች። ከእንዲህ አይነት መጨረሻው በጣም አሰቃቂ የሆነ ውድቀት ላይ ስለምንወድቅ አስቀድመን ደግሞ መጠንቀቅ አለብን የሚል መልእክት ለማስተላለፍ ያክል ነው። ሌላው ደግሞ እኛ ሳናቅ ማለት ነው አያቶላ የሞቱትን አያቶላ የሙስሊም ስጋ ቤት ተከፈተላቸው። ምርቃቱ መቼ እንደነበረ ባናቅም እስቲ እንመልከት። አያቶላ ጀግናው መሪ ተአምረኛው አያቶላ የካፊሮች ራስ ምታት አያቶላ ካሚኒ ታሪከኛው ማለት ይሄው ታሪክ ጥሎ ሄዷል። አያቶላ የሙስሊም መሪ ጀግናው የካፊር እንትን ምናምን ሱኒዎችን ይጨፈጨፍ ነበር። እግረ መንገዳችሁ ይህም አንሱት። እሺ እግረ መንገዳችሁ ያም አንሱት። ሶሪያ ላይ ኢራቅ ላይ ያደረገው የጨፈጨፈው የሙስሊሞችን ወይም የሱኒዎችን ግድያ ደግሞ በዛው እግረ መንገዳችሁ በተወሰነ መልኩ ራሱ ሪሰርቾች አድርጉ። በቃ እኛ ማታምኑ ከሆነ ጎግል ትገባላችሁ። ከዛ በኋላ ሰርች አድርጋችሁ ዲቴል ይመጣላችኋል፣ የራሳቸው ንግግር ጨመር ማለት ነው። ኦኬ አንተ እንዲህ ስትል ማለት ነው ኢቭን በሚሳኤል ቢመታ ደስ ይለዋል፣ አንተ ግን እዚህ ታሽቃብጣለህ ነው። ለማንኛውም ግን ስጋ ቤቱ ገብታችሁ ሚሳኤል እንዳይኖረው ጠንቀቅ ብላችሁ ብሉ ነው የምላችሁ። ሌላው ደግሞ ወንድ ልጅ ወንድ ሆኖ ቆፍጣና መሆን እያለበት ዛሬ ላይ የምናየው ግን በጣም ይሄ ጅልጥልጥ ነው የሚባለው። በጣም ይሄ ምን ልበላችሁ ባለ ሚያስጠላ ጅልጥ የሆነ ልጅ እንመልከተው እስቲ። በነገራችን ላይ ስድብ እንዳይመስላችሁ፣ ጅልጥ የሆኑ ሰዎች ጅልጥ ነው እንላለን። ለምሳሌ አንድ ሰው እየሰረቀ ባይ እዚህ ጋር አሁን ስራ ቦታ ነው ያለሁት እየዘረፈኝ እዚህ ጋር የሆነ ዕቃ ሲያነስ ሌባ ያዙልኝ ነው ምለው። ጅልጥም ጅልጥ ካላልኩት አዋቂ ልለው ነው፣ ጥበበኛው ልለው ነው፣ ጅልጥ ነው ምለው። ሰገጥ ከሆነ ሰገጥ ነው ምለው፣ ሌላ መጠሪያ ስለሌለው ብራዘር። ስለዚህ ስድብ ነው እንዳትሉ። እስቲ እንመልከተው። እንግዲህ ልክ እንደ ሴት ሪያክት እያደረገ ነው። ከስር ትንሽ ሴት ልጅ አለች። ከዛ ልክ እንደሷ እንዲህ ሁሉም ይሄ የምታሳየው ሪያክት በአጠቃላይ ማለት ነው እሱም እየተዋነ ወናውዝ ቢላ ነብዩ አለይሂ ሰላቱ ወሰለም ወንድ ሆኖ ከሴት ጋር የሚመሳሰል ሴት ሆና ደግሞ ከወንድ ጋር የምትመሳሰል ረግመዋል። ደግሞ መንዙማ እየተባለ እንዲህ ነገር እየተደረገ ነው። ወናውዝ ቢላ አሁን እንዲህ አይነት ሰው አፉ በለኝ። አሁን እንዲህ ሀይድ ማየት ነው እኮ የቀረ። አውዝ ቢላ ወንድ ልጅ አድርጎ አላህ ፈጥሮ ሲያበቃ ልክ እንደዚህ እንንን ይላል። ሴት በሴት ልጅ ራሱ ውበት ነው እንዲህ ሪያክቱ ራሱ ማለት ነው። ወንድ ልጅ ላይ ሲሆንስ በጣም ነው የሚያስጠላ። ሁላችንም አላህ የሰጠን ተሰጥኦ አለ። ልክ እንደ ወንድ አንድ ሴት ሪያክት ብታረግ ይሄ ምን አይነት ወንድ ነገር ናት ምናምን ይባላል። ወንድ ሆኖስ ልክ እንደ ሴቶች የሚያደርጉትን ነገር ምናምን ነገር ወናውዝ ቢላ አላህ ይጠብቀን። ከዚህ ተግባርህ ራቅ። አንዳንዴ እንዴት ነው አሁን ቲክቶክ ፕላትፎርሙ ምንድነው በጣም ቪው የሚያስገኝ ነገር ከሆነ ችግር የለውም። የትም ፍጪው ዱቄቱን አምጪው ነው አይደለ? ዱቄት የሆነ እንጂ ዝንብ ቢኖርበት ቆሻሻ ቢኖርበት ደንታ አይሰጣቸውም። ዋና ቪው ነው። ነገር ግን ቪው ነገ አላህ Subhanahu Wa Ta'ala ዘንድ ዋስትና ይሆናናል ወይ? ከላበደን ዋስትና የሚሆነን ትክክለኛ ስራችን ነው። ያው ደግሞ በጣም የሚያሳዝነው ቦርጫን ሰዎች ረፉ አደሙ በቦርጫቸው ማሰብ ጀመሩ ወይ ቦርጫኛ የሆኑ ሰዎች። እስቲ እንመልከተው ይህ ምን እያደረገ እንደሆነ። አላሁ አክበር አላሁ አክበር አሽሀዱ አን ላ ኢላሀ ኢለላህ አሽሀዱ አነ ሙሐመደን ረሱሉላህ ኢያል ፈላህ ኢያል ሶላህ قد قامت الصلاة قد قامت الصلاة الله أكبر لا إله إلا الله በርጠጋ እጃች ላይ ያዙ እግራችሁን አንድ ላይ ግጠሙ ለተፋቀሩ ተዋደዱ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ጠጋ እያላችሁ ትከሻ ለትከሻ ግጥም አድርጉ ሰይጣን እንዳይገባባችሁ ኢንሻአላህ። ጠንከር በሉ።
አንተ ራሱ ሰይጣን ሆነክብን አይደለም እንዴ? ተግባራን ማለት ነው ያው የምታደርገው ድርጊት። አሁን ምን ይሉት ኮሜንት አንድ ላንብብላችሁ። እኔ እንደዛ ያልኩኝ እንዳይመስላችሁ ይሄ ነው። ሾርባው ከነድስቱ ነው ወይ ያስገባው? የታሉ ሰዎች ኢማጂን እያረክ ነው ወይ እላለሁ እኔ ደግሞ። ኧረ ተው ወላሂ ላዚም ማለት በአዛን በሰላት አትቀልዱ። በቃ የሚቀለድበት ነገር ብዙ ነገር አለ። ነብዩ አለይሂ ሰላቱ ወሰለም በጣም ተጫዋች ቀልድ የሚያውቁ ነበሩ። ግን እሳቸው ሲጠየቁ ጊዜ ምን አሉ? ሰሃቦች ጠየቁ፣ አንተ የአላህ መልእክተኛው ሆይ እርሱን ይቀልዳሉ እንዴ አሉ። አዎ እኔም እቀልዳለሁ፣ ግን ስቀልድ በእውነት ላይ እንጂ በውሸት ላይ ቀልጄ አላውቅም ይላል። አያችሁ፣ ዛሬ ሰዎችን ለማሳቅ አንድ ኢስላሚክ ኮንሰርት በሉት በቃ አሁን ሙርኮዝ ላይ ታያላችሁ። እኔ በግልጽ ነው የምናገረው። እንዲህ ነው ምን ማለት አልወድም። በግልጽ ትናገራለህ፣ ከዛ በኋላ እውነቱን ትናገራለህ፣ የመሸበት ታድራለህ። አራት ነት ምን ዱንያ ነው። ምንም አትፍሩ፣ ወላሂ ላዚም እውነትን ለመናገር አትፍሩ። አራት ነት ምንም ነገር አትሆኑ። እና ኮሜዲያን ይመጣሉ። ኢስላሚክ ኮሜዲያን የሚባል ተጀመረ። የሌለውን ገጸ ባህሪ ይላበስና ከዛ ይተውናል በውሸት ማለት ነው። ነብዩ አለይሂ ሰላቱ ወሰለም ግን ምንድነው ያሉት? እኔ በውሸት ቀልጄ አላውቅም በእውነት ላይ ቢሆን እንጂ አሉ። ከዛ እዛ ላይ ምን አሉ? ትልልቅ ኡስታዞች አሉ፣ ትልልቅ አሊም የሚሏቸው አሉ፣ ትልልቅ መሻሂ የሚሏቸው አሉ፣ ትልልቅ ዳይዎች አሉ። ትልልቅ ማለት ነው መስኮት ቲቪ ላይ ምናምን የሚታዩ ማለትም ቲቪ መስኮት ላይ የሚታዩ ሰዎች አሉ። ከዛ ህዝቢ ሰሃቦች ይላል። ውሃ ይሄ ጋዝ ነው የሚሸተው ቀልዳቸው ራሱ ማለት ነው። እውነት ለመናገር ዛሬም እያየን ያለ ነው ያ ነው። በሰላት አትቀልዱ፣ በምንም ነገር ቀልዱ። በሰላት ወይም ደግሞ ዲናዊ በሆኑ ነገራቶች በአላህ የሆነባቸው አትቀልዱ። ቁርአን ላይ አላህ ማለት ነው በጣም ነው ያስጠነቀቀው። ማን ያልኳችሁ አቦሰል አላልኳችሁን፣ ሰንበዲ ኡስታዝ አላልኳችሁ ያስጠነቀቀው፣ ዑለማዎች አላልኳችሁ። ኻሊቃችን አላሁ ሱብሓነሁ ወተዓላ ነው ያስጠነቀቀው። ስለዚህ ጌታችን አላሁ ሱብሓነሁ ወተዓላ ያስጠነቀቀው ነገር ደግሞ እረፉ፣ ወላሂ እረፉ። ይደብራል። ለምሳሌ በነን ሙስሊም ወይም በክርስቲያን መገለጫ ወይም የሃይማኖታቸው መገለጫ በሆኑ ነገራቶች ምንድነው የሚባለው? ምንድነው ይሄ ነጭ የሚለብሱት? ብቻ ስሙ ረሳሁት። እሱን ለብሳችሁ ምናምን ነገር ስግደት ምናምን ነገር ብታረጉ ቀልድ ነው አይደለ? ልትታሰሩ ራሱ ትችላላችሁ። ምክንያቱም የሰዎችን ሃይማኖት ስርዓት የሆኑ ነገራቶችን እያላገጣችሁበት ስለሆነ ማለት ነው። ግን አላህ እስልምና ወፍቆ እስልምና ላይ ደግሞ ጌታችን አላሁ ሱብሓነሁ ወተዓላ ይህን ነገር አታድርግ ብሎ ከከለከለ በኋላ በዛ ስታላግጥ እንዴት ቻልክ? አላህ ሙስተዓን። ወደ ቀጣይ ቪዲዮ ስንሻገር እንግዲህ ኻድራ እሽቅ ምናምን ሲባል ሰምታችሁ ይሆናል። እንግዲህ ኻድራ እሽቅ ሲባል የእብድ ስብስብ ነው። ወደ እብድነት ማለትም አይምሯችሁን ዳሜጅ ሆኖ ከዛ ወደ እብድትነት ስትቀየሩ ጊዜ የምታሳዩት እንትን ምንድነው? ለምሳሌ አንድ ፕሮቴስታንት ቸርች ውስጥ ምን አለ? ሰዎች መዝሙር እያሉ ከዛ በኋላ ልሳን መናገር የሚባል ነገር አለ። ማቾና ማራ ከተማር ከፍተታ ወደቻ ማራ ታምፓ እቺ ምልክራ ከተጀራ ባነ ሾና መተፔቲ ጣማ ሾሮ ማና ተርጎም የሌለው ልሳን። እንግዲህ ባይብል ውስጥ የተገለጠው ልሳን እንደሚተረጎም ነውና ብቻ እንዲህ አይነት ነገር አለ። አህባሽና ሱፊያም ዘንድ እንደዛ ነገር አለ። እንዴት አልኳችሁ? ለምሳሌ ልሳን ፕሮቴስታንት ዘንድ ሲወራ ጊዜ አዳራሽ ላይ ያለ ህብረተሰብ ብሎ ይጮሃል ምናምን፣ ሌላ አይነት ሰው ነው የሚቀያየረው። ልክ እንዴት ተመሰላችሁ? ዛር ያለባት ሴት ሲባል ሰምታችሁ ታውቃላችሁ? የምታጓራ ምናምን ከሰይጣን ጋር የሆነ እርድ ምናምን ሳትፈጽም ስትቀር ጊዜ ሰይጣኑ የሆነ የሚያደርጋቸው ሰዎች አሉ። ይሄ ከጂኒ ከሰይጣን ጋር ግብር የሚያደርጉ ግብር ስላችሁ እርድ ምናምን ነገር የሚሰው ሰዎች አሉ። ይሄ ጠንቋይ ምናምን የሚባሉ ማለት ነውና ልክ እንደዛ የሚሆኑ ሰዎች አሉና ይህን ቪዲዮ ደግሞ እንመልከተው እስቲ።
ከአማኑኤል ሆስፒታል አምልጦ የሄደ ሰው እንዳይመስላችሁ። እነዚህ አሁን መደዳ ያሉ ሰዎች ማለት ነው ማዲህ የሚል ስም አላቸው። ገረማቸው። ማዲህ ናቸው አብዛኛው። ዋሪዳ ላይ ያሉ ምናምን ነገር ዋሪዳ የህብረት ሙዚቃ እኔ የምነሽዳ ነው ሙዚቃ የህብረት ሙዚቃ የሚያወጡ አሉ አይደለ? ኪነት ነገር ጠርቷቸው ነው እንግዲህ በእነሱ ቤት እነዚህ ሰዎች ቁጭ ብለው ሰለለ ከዛ ወላሂ እኔ አሳዘኑ። ለምን እንደሆነ ታውቃላችሁ? አሁን እነዚህ ወጣቶች ናቸው፣ ግን ወጣቶች አባታቸውን የገዛ አባታቸው እንዲህ ሲሆን ቢያዩ ዝም ይላሉ? ወላሂ አይሉም። አባቴ ምን ሆነሃል ምናምን ብለው ያናግሩታል። የሌላ ሰው አባት ሲሆንስ ይዝናኑበታል ምናምን ነገር በምርቃና ማለት ነው። አሁን እነዚህ ሰዎች የሚያሳዝነው ደግሞ ምን እንደሆነ ታውቃላችሁ? ረመዳን ነው። ረመዳን ይሻው እንደምን ሆዳቸው እንዲያሹ በቃ ይሆናል አይደለም? የሚገለብጡባችሁ በርሜን የተገለበጠ ነው የሚመስላችሁ ወይ ከሆዳቸው የሚወጣው ማለት ነው። አጓራቸው ተንብኖ ማለት ነው። እና ከዛ ቶሎ ብለው ይሻ ይሰዱ ላጥላጥ ሁለተኛ ጀማ ላይ ምናምን ብለው ላጥ ብለው ይወጡና ምን ያደርጋሉ? እንዲህ ተሰብስበው ይቅሙና ከዛ ሰለላ ሙሐባን የተራዊህ ሰላት በምርቃና ተቀየረ ማለት ነው። ወናውዝ ቢላ። ለማንኛውም እንዲህ አይነትን አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ማግኘት አቡ ሰላቲው ምርጫችሁ አድርጉ። በጣም ጠቃሚ የሆኑ ነገራቶችን እያዝናናን የምናስተምራችሁ ይሆናል። አላሁ ሱብሓነሁ ወተዓላ ባገዘን መልኩ አላሁ ሱብሓነሁ ወተዓላ ባሳወቀን መልኩ ሰብስክራይብ አድርጉ፣ የደውል ምልክት አድርጉ። ከዛ በኋላ ደግሞ ለወዳጅ ዘመዶቻችሁ ሼር አድርጉ። ወሰላሙ አለይኩም።